ሰላም ጤና ይስጥልኝ ቤተሰቦቼ እንዴት አላችሁ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እጥር ምጥን ያለች ቀልጠፍ ያለች ለህልበት የሚሆን ስልስ እንሰራለን። ወደ አሰራሩ ከመሄዳችን በፊት ግን ቤተሰቦች ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰቦች የሆናችሁ ደግሞ ላይክ ሼር ኮመንት በማድረግ እህታችሁን አበረታቱኝ እላችኋለሁ። ቀጥታ ወደ አሰራሩ እንሂድ። መጀመሪያ እንትናችን ስቶቫችን ወይም እሳታችን አግለን መጥበሻችን እንትን ካልን በኋላ ሽንኩርት እናደርጋለን። ሁሌ እንደምላችሁ ማለት ነው። ብዛቱን ራሳችን ነው የምንመጥነው። ምክንያቱም እኔ አሁን ለሶስት ሰው ነው እየሰራሁት ያለው ለሶስት ሰው የሚሆነውን መጠን እነግራችሁና እናንተ ደግሞ መጠናችሁን እንደ ቤተሰባችሁ ትመጥናላችሁ ማለት ነው። እዚህ ጋር አራት መካከለኛ ሽንኩርት ተጠቅሜያለሁ። እሱን በደንብ አድርጌ ካበሰልኩ በኋላ ዘይት ነው ያደረኩትኝ። አሁንም ሽንኩርቱን በዘይት በደንብ አድርጌ ጥብስ አድርጌ አበስለዋለሁ ማለት ነው። ካበሰልኩ በኋላ በርበሬ ነው የተጠቀምኩት በርበሬ እዚህ ጋር ቪዲዮውን እያቆራረጥኩ ስለማደርገው ነው። 3 ማንኪያ ነው የተጠቀምኩት። ከዛ ምንም አይነት ውሃ ሳልጨምር በደንብ አድርጌ አበስለዋለሁ ከሽንኩርቱ ከዘይቱ ጋር በርበሬውን በደንብ አሸዋለሁ ማለት ነው። በነገራችን ላይ ማንኛውንም ወጥ ስንሰራ ቁሌታችን ነው በደንብ የሚያጣፍጥልን። ስለዚህ ቁሌታችን በደንብ እሽት አድርገን ማብሰል አለብን ማለት ነው። ከዛ እዚህ ጋር ቪዲዮ የተለያዩባችሁ መብራት ካሜራውን የምቀርጽበት ስልኬ ሳበራውና ላይቱን ሳበራውና ሳጠፋው ያለው ልዩነት ነው እንጂ አንድ አይነት የቲማቲም ስልስ ነው እየሰራ ያለሁት። ከዛ እንደዚህ ካደረኩ በኋላ በደንብ ካሸው በኋላ ሙቅ ውሃ ጠብ እያደረኩ በደንብ አድርጌ እሽት አድርጌ አቁላለዋለሁ ማለት ነው። እንደምታዩተኝ ከዛ በደንብ በርበሬውን አሽቼ ከጨረስኩ በኋላ 4 የተቀቀለ ቲማቲም ትላልቅ ማለት ነው እሱን አደርጋለሁ። እሱን አድርጌ በነገራችን ላይ ቲማቲሙን ወይ መቀቀል ወይ ደግሞ መጥበስና በደንብ ድቅቅ አድርገን መፍጨት ወይም ደግሞ መቀጥቀጥ ይኖርብናል። ከዛ እንደዛ አድርገን ቲማቲሙን ደግሞ እንደገና በደንብ በስርዓት እሽት አድርጌ አብስዬዋለሁ ከቁሌቱ ጋር። ይሄን ከጨረስኩ በኋላ ጨው ነው ያደረኩት። ጨው አደርግና እሱንም አዋህዳለሁ። እሱን ካዋሃድኩ በኋላ ግማሽ ሻይ ማንኪያ የሚሆን አዝመሪኖ ዱቄት ወይም ደግሞ የሮዝመሪ ዱቄት የስጋ መጥበሻ የተፈጨ የስጋ መጥበሻ አደርጋለሁ። እሱን በደንብ ካደረኩ በኋላ ኦፍ ኮርስ መድሃኒት የሆነው ነጭ ሽንኩርት አይቀርምና እሱን አደርጋለሁ። በነገራችን ላይ ነጭ ሽንኩርት መጨረሻም ስታደርጉ ልዩ ጣዕም ነው ያለው። ከዛ ቃሪያችንን እናደርጋለን። አሁን ለህልበት የሚሆነው ስልሳችን ደረሰ ማለት ነው። እንዲህ አድርገን በአማረ መልኩ በህልበት አቅርበን መመገብ እንችላለን። ሌላ ቪዲዮ እስከምለቅላችሁ ሰብስክራይብ አድርጋችሁ ጠብቁኝ። ወዳችሁ